ሰላም ሰላም እንደምን አላችሁ? በያላችሁ በሰላማችሁ ብዝት ይበል። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ። እናንተ እንዴት ናችሁ? ስራ ሁሉ መልካም? እንግዲህ ይሄ ቻናል አዲስ ነው፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። እርስ በራሳችንን ሰብስክራይብ እየተደራረግን እርስ በራሳችንን እንደጋገፍ። ምክንያቱም እስከ መቼ ሰው ቤት ተቀጣሪ ሆነን እንኖራለን? እስከ መቼስ እንደዚህ ማለት ተጨማሪ ገቢ ብናገኝ ማንም አይጠላም አይደል እንዴ? ስለዚህ እኛ የሚጠበቅብን ሰብስክራይብ ማድረግ፣ ላይክ ማድረግ፣ ሼር ማድረግ፣ የምንለቀውን ቪዲዮ በማየት ብቻ እናንተ እንድታበረታቱኝ ነው የምጠይቀው። ያው ሁሌ የሰው ቤት ጥገኛ ሆኖ መኖር ከባድ ነው እና በራሳችን ለመቆም በራሳችን የሆነ በቃ ኮንፊደንስ እንዲሰማን በነገሮች ላይ እንደምንችል ማሳየት አለብን። ሁሌ የሰው ተመልካች ሆነን መኖር የለብንም። የራሳችንን ክሬት እያደረግን አንዳንድ ነገሮች አንዳንድ ሀሳብ በላይፋችን ውስጥ ብዙ ሀሳቦች አሉ፣ ብዙ የምናወራቸው ነገሮች አሉ፣ ብዙ የምናካፍላ ሀሳቦች ይኖራሉ። እነዛን ማለት እየተማማርን ከአንዳችን አንዳችን እየተለዋወጥን ሀሳባችን እየተለዋወጥን አብረን እንጓዛለን ማለት ነው። አበረታ እና ውዶቼ ያው ምክንያቱም ያው ሁሌ አንዳንዴ ማለት በቃ ሰው ቤት ገብተን እንደዚህ ቲክቶክ ላይ አንዳንድ ቦታ እንገባና ረጅም ሰዓት የሰውን በማየት እናሳልፋለን እና የራሳችንን ነገር አንዳንዴ እንደዚህ ባለን ሰዓታችንን አጣበን እንደዚህ ሀሳባችንን ብንገልጽ በዛው ለኛም ገቢ ነው። በዚህ ላይ ልምዶችን እንለዋወጣለን። ብቻ ብዙ የምናተርፋቸው ነገሮች አሉና እባካችሁን ማለት በቃ እኔ የምጠይቃችሁ ምንድነው በቃ ሳትንቁ የሆነ በቃ አንድ ቪዲዮ ሲለቀቅ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ በቃ የሆነ እርስ በራሳችንን ብንደጋገፍ ጥሩ ደረጃ እንደርሳለን። አንዳንድ ሰዎች የሚያስተምሩንም አሉ በቅንነት እነሱንም እየሰማን በእነሱ መሰረት ቪዲዮ እየሰራን አንዳንድ ነገሮችን እየተማማርን አብረን የምንቀጥል ደስ ይለኛል።